አስቀይመዋለሁ እኔ። እስቲ ፕሮግራሙ ጋር ምን እንደሚፈጠር እናያለን። ሽጉጥ ምናምን ይዤ ነው የሚሄደው። እሱን ቃል ገባላችኋለሁ። ሁሉ ነገር ታጥቄ ነው ፕሮግራሙ ጋር የሚሄደው። ምን ይፈጠር አይመለከተኝም። ከፈለገ ለምን ብጥብጥ አይልም። እኔ ለሃይሚ ስጦታ ከመስጠት የሚገድበኝ ሰው አይኖርም። ታጥቄ ነው የሚሄደው ምንም ነገር ይፈጠር። ምክንያቱም እኔም ስጦታዬ እንድትቀበለኝ ይፈልጋለሁ። የፈለገው ዝግጅት ቢዘጋጅ እኔ ሽጉጥ ምናምን ይዤ ነው የሚሄደው። ሁሉ ነገር ታጥቄ ነው የሚሄደው። ብሩክ የዛኔ እንቀለቀላለሁ ካለ አባቴ ይሙት ነው የምላችሁ። ብሩክ ፕሮግራሙ ጋር ሲሄድ እንቀለቀላለሁ ካለ ግንባሩን እበትነዋለሁ። አይፎን 13 Pro Max this for you my baby my love ሃይሚ ይሄ ላንቺ ነው የኔ ፍቅር እና ይሄ ላንቺ ነው ዛሬ ገዛውልሽ የኔ ላቭ መጥቼ ቅፍጥምጥም እስክልብሽ ድረስ በጣም ጓጉ አልወፈርኩባችሁም? እንዴት ነው ብሩክን ምዘረው አይመስላችሁም? ባንዴ ጣም አጥባይ አይመስላችሁም? ባይዘው እኔ በጣም እንደ ለመዛት ምናምን ሳይሆን ፕሮፌሽናል ፋይተር ነኝ እኔ። ፕሮፌሽናል ቦክሰኛ ነኝ እኔ። ለመዛት ምናምን አይደለም። እና ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጨረቃ ፋሚሊዎች እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ያው ሰሞኑ ጠፍቻለሁ። የጠፋ ምናምን ወፍ አንድ ሰው ማለት ነው የጠፋ ምናምን አላለኝም። ችግር የለውም። እኔ እናቴ ብቻ ነች እዚህ ዓለም ላይ እናቴ ብቻ ነች። የኔ መጥፋት የሚያሳስባት እናቴ ብቻ ነች። እናንተ በጣም መቀጣት አለባችሁ። ለማንኛውም እኔ ደህና ነኝ፣ በጣም ደህና ነኝ። ያው ወፋፍሬ ምናምን መጥቼባችኋለሁ። ያው ሰሞኑን አንዳንድ ነገሮች ላይ ነኝ። በቃ ስፖርት ምናምን እየሰራው ነው። ምክንያቱም በጣም ብዙ ነገር ይጠብቀኛል። ራሴን ማጠንከር አለብኝ። በጣም ብዙ ነገር ያሰብኩት ነገር ስላለ ራሴን ማዘጋጀት አለብኝ። ያው አሁን ዛሬ ልዝትም ምናምን ማራ የመጣሁት በጨረቃ ስም ያው ለጨረቃ ስጦታ አምጥቼላት ነው። ጨረቃችን የሁላችንም ኮከብ የሆነችው ሃይሚ እንኳን ተወለደችልን። እሷ ባትወልድ ኖሮ የሰውን ጣዕም አናውቅም ነበር። ሰውን እንዲወድ ያደረገች ሴት ሃይሚ ብቻ ነች። ባይዘው በጣም የምትለይ ሴት ነች እና ለሷ ዛሬ ጊፍት ገዝቼላታለሁ። ያው ስጦታው ያው ብዙ ማለት ነው። ከዚህ ፊትም ገዝቼላት አውቃለሁ። አይፎን 13 Pro Max this for you my baby my love ሃይሚ ይሄ ላንቺ ነው የኔ ፍቅር እና ይሄ ቪዲዮ ያው በኋላ ከሰጠውሽ በኋላ ነው የምታዩ ምጭ ነው ከሰጠውሽ ማለቴ ከዛ በኋላ ነው ምጭ ነው። ይሄ ለሃይሚ ነው የገዛሁላት። እሷ እንኳን አላት በርግጥ ብዙ እንትን አይፎንና ለሷ ብርቃር ነው በጣም አላት። ግን ከፈለገች ዝም ብላ ታስቀምጦ ከፈለገች ለልጇ ወደፊት ማስወልዳት ልጅ መጫወቻም ሊሆን ይችላል። ችግር የለውም። ብቻ ግን እኔ ለሃይሚ ለልደቷ ይሄንን ገዝቼላታለሁ። ይሄንን ታዩት ያው ጽድት ያለ አይፎን ገዝቼላታለሁ ማለት ነው። እና ሲያንሳት ነው ለሃይሚ ሲያንሳት ነው። እሱም ሲያንሳት ነው። የኔ ፍቅር የኔ ሁሉ ነገር እስትንፋሴ በጣም ነው የምወድሽ። I love you so much my baby ሃይሚ እንኳን ተወለድሽልኝ። ሃፒ በርዝዴይ እንኳን ተወለድሽ ሃይሚ። ብቻ መጥቼ ቅፍ እስካድርግሽ ድረስ ጓጉቻለሁ። ቅፍ አድርጌ ፍቅሬን እስክገልጽልሽ ድረስ በጣም ጓጉቻለሁ። እመጣለሁ፣ ያው ወዳንቺ እመጣለሁ። ይሄ ላንቺ ነው የገዛሁልሽ የኔ ኮከብ። እናንተ ደግሞ እኔን ለመጥላት ለምንድን ነው እንደዚህ የምትጠሉኝ? ገና እናንተ ቆይ ለምንድን ነው ሰው የምትጠሉኝ? ሰው ያለ ምክንያት አይጠላም። እሺ በእናታችሁ ተውት በቃ እሺ። የኔን ፎቶ ለጥፋችሁ ቲክታክ ላይ ምናምን ትሳደባላችሁ ምናምን ተገቢ አይደለም። እሱ ወንድማችሁ አይደል እንዴ? እኔ እናንተ ምን እሺ ነው አይደረግም እንደዚህ። ብሩክን ብቻ እንዳትወዱት። ብሩክን አትወዱት አይደለም እኔ እወደዋለሁ። ማናደ ነገራቶች ነው የምንጋጨው እንጂ እኔም የከተማ ልጅ ነው በጣም እወደዋለሁ ምናምን። ስለዚህ እናንተ ልጠሉኝ አይገባም። እኔ ሃይሚን ልገላት ምናምን ሞክር ሰው እኮ አይደለም። እኔ ሃይሚን የግሌ ማድረግ እምፈልግ እማፈቅራት ትክክለኛ አፍቃሪዋ ነኝ ለሃይሚ። ከዚህ በፊት ሞተር ገዝቼላታለሁ ለሃይሚ ታውቃላችሁ። አሁን ደግሞ አይፎን ገዝቼላታለሁ። እኔ አቅም ኖረኝ ብዙ ነገር አደርግላታለሁ። በእርግጥም አቅምም አሁንም አለኝ፣ ምንም አልጎደለኝም። ወደፊትም ብዙ ነገር ይኖረኛል።
ይዛኔ ብዙ ነገር አደርግላታለሁ፣ ቃል እገባላችኋለሁ ለእናንተ። አባቴ ይሙት ነው የምላችሁ፣ አባቴ ይሙት። ሀይሚ እንኳን ተወለድሽ፣ በጣም ደስ ብሎኛል ሀይሚ ስለተወለድሽ። አባቴ ይሙት፣ የምሬ ነው ሀይሚ። በጣም ነው የምወድሽ፣ በጣም ነው ማፈቅርሽ ሀይሚ፣ በጣም ነው ማፈቅርሽ። እና ይሄ ላንቺ ነው ዛሬ የገዛሁልሽ የኔ ላቭ። መጥቼ ቅፍጥምጥም እስክልብሽ ድረስ በጣም ጓጉቻለሁ። አንዳንድ እንትኖችን ፎቶ ምናምን እንትን እያለች ነበረ። ዛሬ ደውዬላት ነበረ። አንዳንድ ፕሮግራሞችን እያዘጋጀች ነበር። ቢዚ ሆና የሆነ ሰዓት ላይ ስልክ አላነሳችልኝም። አንዴ ምናምን አንስታልኛለች። አውርተናል ምናምን ዝም ብለን ሃፒ በርዝዴ ምናምን ብያታለሁ በስልክ ማለት ነው። ብቻ ወይኔ አይፎኔ ወይኔ አይፎኔ እሺ አገነተሩኝ። ያው እኔ እንደማልመለስ አውቀው ቤቱ ስገባ ያው ሃይሚ ልደት መሆኑን ያውቃሉላቸውም። በቃ ይሄ ልጅ ሊገዛላት ነው እንደማልመለስ ስላወቁ አሪፍ ብር ነው የተቀበሉኝ። ብቻ ይመቻቸው፣ ችግር የለውም። እኔ ከኪሴ እንጂ ከእድሜ አይቀንስ ገንዘብ ነው አይደል እንዴ? ምን ችግር አለው? ብቻ ሃይሚዬ እንኳን ተወለድሽልኝ። ያው የጠፋሁት ሰሞኑ ያው እንደነገርኳችሁ አንዳንድ ነገራቶች ያልተመቻቹኝ ነገራቶች ነበሩ። በድጋሚ ደግሞ ራሴን ያጠነከርኩኝ ነበረ። ራሴን ያጠነከርኩኝ ነበር። አንተ ልብሴ እንዲሆኑ አትነግረኝም? ራሴን ያጠነከርኩኝ ነበረ። ያው ብዙ ነገር ነው የምጋፈጠው ከአሁን በኋላ። ሃይሚዬ የኔ ፍቅር እወድሻለሁ፣ በጣም ነው የምወድሽ። ይጠረን ራሱ በእናታችሁ እንዴት ነው የሚመቸው! ሃይሚ ነው የሚለው እና በቃ ፋሚሊዎቼ ካሁን በኋላ በብዙ ነገር ነው እመጣላችሁ። ይሄን እንድታምኑ ፈልጋለሁ። ደግሞ እኔን አትጥሉኝ በእናታችሁ። እኔ የቻልኩትን ሙሉ እኮ ሃይሚ ለማስደሰት እየጣርኩ ያለው ልጅ ነኝ። እኔን አትጥሉኝ በእናታችሁ። ካሁን በኋላ በሚገርም ነገር ነው የምመጣላችሁ። ቤቱን ሰብስክራይብ አድርጉ። እናንተ ከጎኔ መቼም እንዳትለዩ። በጣም ነው የምወዳችሁ። የእናንተን ግን አላቅም እንደተለመደው። እስቲ አልወፈርኩባችሁም እንዴ? አልወፈርኩባችሁም እንዴት ነው? ብሩክን ምዘረረው አይመስላችሁም? ባንዴ ጣም አጥቶ አይመስላችሁም? ባይዘው እኔ በጣም እንደ ለመዛት ምናምን ሳይሆን ፕሮፌሽናል ፋይተር ነኝ እኔ። ፕሮፌሽናል ቦክሰኛ ነኝ እኔ። ለመዛት ምናምን አይደለም። እና ስለኔ በደንብ አታውቁም፣ ወደፊት የምታውቁ ይሆናል። እሱ ይቆየን እና ለብሩክ አላንስም። እኔ በጣም አስቀይመዋለሁ። እኔ እስቲ ፕሮግራሙ ጋር ምን እንደሚፈጠር ነው ያለን። ሽጉጥ ምናምን ይዤ ነው የሚሄደው። እሱን ቃል ገባላችኋለሁ። ሁሉ ነገር ሳጥቄው ነው ፕሮግራሙ ጋር የሚሄደው። ምን ይፈጠር አይመለከተኝም። ከፈለገ ለምን ብጥብጥ አይልም። እኔ ለሃይሚ ስጦታ ከመስጠት የሚገድበኝ ሰው አይኖርም። ሳጥቄ ነው የሚሄደው ምንም ነገር ይፈጠር። ምክንያቱም እኔም ስጦታዬ እንድትቀበለኝ ይፈልጋሉ። የፈለገው ዝግጅት ቢዘጋጃጅ እኔ ሽጉጥ ምናምን ይዤ ነው የሚሄደው። ሁሉ ነገር ታጥቄ ነው የሚሄደው። ብሩክ የዛኔ እንቀለቀላለሁ ካለ አባቴ ይሙት ነው የምላችሁ። ብሩክ ፕሮግራሙ ጋር ሲሄድ እንቀለቀላለሁ ካለ ግንባሩን እበትነዋለሁ። አባቴ ይሙት በቃ ምያለሁ፣ አስተኛለሁ ብሩኬ። አሁን ልሄድ ነው። እኔ በጣም ነው የምወዳችሁ። የእናንተን አላቅም። ብዙ ነገር ታያላችሁ። ነገ በሚገርም ስራ እመጣላችኋለሁ። ከሰርፕራይዙ ጋር እመጣላችኋለሁ። I love you so much. Bye.